አርቲስት አንዷለም ጎሳ ባለቤት ከ5ኛ ፎቅ ተገፍትራ መውደቋና መሞቷ ተነግሯል። እንግዲህ የገፈተረውና ለሞት ያዳረጋት ሰው መታወቁም እንግዲህ እንትን ይላል ማለት ነው። ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። የሸምስ ዩቲዩብ ባለቤቶች ባለቤቶች አልኩኝ። እንደምን አላችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። እንግዲህ ይቺ ልጅ ቀነኒ ትባላለች ማለት ነው። እንግዲህ አርቲስቱ እኛም ብዙም ባናቀውም የሚያውቁት ሰዎች ብዙ ይናገራሉ። በአጭር ጊዜ እንግዲህ እንትንን ያተረፈው አርቲስት አንዷለም ጎሳ የተባለ ባለቤቷ እንግዲህ እሱም ባለቤቴ ነው በማለት በማስተዋወቅ ላይ ይታወቃሉ። እንግዲህ ባለቤቴ ነው ብለው አብረው የኖሩ እንግዲህ ልደቷ የደረሰ ባለበት ሰዓት ነው ማለት ነው ከ5ኛ ፎቅ ተወርውራ ህይወቷ ያለፈው። በጣም ያሳዝናል። ገና ህፃን ገና ወጣት ብዙ ነገር የሚጠበቅባት እንግዲህ ህይወቷን ሙሉ ዶክተር ለመሆን ዶክተርም ናት። ብዙ አመቷን የተምራ ያሳለፈች በትምህርት ጊዜዋን ያባከነች ወጣት ልጅ ናት። እንግዲህ ለእናቷም እናቴ ለእኔ ነው የጠቆርሽው፣ ለእኔ ነው የከሳሽው እያለች እናቷን ስዘፍንላት ነበረ። ከሚገርመው ነገር ገና እናቷም ገና ወጣት ናት። በጣም ያሳዝናል። ለእናቷም መጽናናትን እንመኛለን። እንግዲህ ይቺ ልጅ ቀነኒ ማለት ነው ብዙ ሞዴልም ናት። ብዙ የኢትዮጵያን ብሔር ብሔረሰቦችን ልብስ በመልበስ በማስተዋወቅም ላይ ትታወቃለች ማለት ነው። እሷም ታዋቂ ናት። እሱ ብቻ አይደለም፣ እሱም ታዋቂውም እንግዲህ ባለቤቴ ናት ብሎ በሚዲያ ይዞ በመምጣት ሰርጓን ስንጠብቅ ልደቷንም ስንጠብቅ ሞቷን ሰምተናል የሚሉ ጓደኞቿ፣ ቤተሰቦቿ ብዙ ናቸው። በሚያሳዝን ሁኔታ እንግዲህ ባለቤቷም ታስሮ ተፈቷል ማለት ነው። በሚያሳዝነው ሁኔታ አብረው ከሚኖሩበት ፎቅ ነው ማለት ነው 5ኛ ፎቅ ራሷን ተፈጥፍጣ የተገኘችው። እንግዲህ ይቺ ልጅ ማለት ነው ይቺ ወጣት አንድ ፍሬ ልጅ የገደላት ማን ይሆን ሲባል እንግዲህ ፖሊስ እየመረመር ነው፣ እንደርስበታለን። እዛ ድረስ ግን ባሏ ነው የገደላት ከማለት ታቀቡ ተብሎ ተነግሯል ማለት ነው። ብዙዎቹ ግን ጣታቸውን የቀሰሩት ወደ ባለቤቷ ነው ማለት ነው። በሚያሳዝን ሁኔታ ብዙ ጊዜ እንግዲህ በጣም ቆንጆ ውብ የሆኑ ሴቶች፣ ወጣቶች ብዙ ጊዜ የሚገደሉበት እንግዲህ በባለቤታቸው አሲድ በመደፋት እንደገና ደግሞ በመገፍተር ብዙ ጊዜ እንደዚህ አይነት ነገር ይደርስባቸዋል። እንግዲህ የዚህን አርቲስት አላህ ይወቀው ማለት ነው። የዚችን ልጅ እንግዲህ የእሷም ደም ይፋረዳት ማለት ነው። የገደላትን ሰው አላህ ያወጣላት ማለት ነው። በጣም ያሳዝናል። በነገራችን ላይ ጥንቃቄ ማድረግ አለባችሁ ማለት ነው። ብዙዎቹ እንግዲህ ይቺ ልጅ እንደምታዋት ሞዴል ናት፣ እንደምታዋት ቆንጅዬ ናት እና በቅናትም ሊነሳሳ ይችላል ግድያው። ሌላም ሰው ሊሆን ይችላል፣ ራሱም ሰውየውም ሊሆን ይችላል። ይህንን አላህና አላህ ብቻ ነው የሚያውቀው ማለት ነው። ስለዚህ ሴቶችዬ ጥንቃቄ አድርጉ። ብዙ ጊዜ ወንዶችን አስቀናለሁ የሚሉ ሰዎች አሉ። ሲጣሉ ወንዶችን አስቀናለሁ ብለው ስልክ የማያወሩትን እንዳያወሩ ሆነው የሚናገሩ ከአንተ በላይ ሌላም አለ ለማለት ባላቸውን ለማስቀናት ብዙ ችግሮች ውስጥ ይገባሉ። ከዚህ ደግሞ ጥንቃቄ ማድረግ አለባችሁ ማለት ነው። እና በጣም ያሳዝናል። ይህ ሰውዬ እንግዲህ ገድሏት ይሆን ወይስ አልገደላትም የሚለውን የፖሊስ ስራ ነው የሚሆነው። የምርመራቸውን ስራ እያካሄዱ ነው። ስለዚህ ተቆጠቡልን ብለዋል። ግን ያው እንግዲህ አሁን ሚዲያ ታውቃላችሁ፣ ብዙዎቹ የሚያወሩት ማለት ነው እንዳመጣላቸው ነው ማለት ነው።
ውዶችዬ ይብላኝ ለእናቷ። እሱስ ነገ ጧት ህይወት ይቀጥላል። ትንሽ ጊዜ አዝኖ ህይወቱን ሌላ ትዳር ይመሰርታል። ግን ይብላኝ ለእናቷ፣ ይብላኝ ለቤተሰቦቿ። በጣም የሚያሳዝን ዜና ነው። እንግዲህ ብዙ ጊዜ ወጣቶች በእንደዚህ አይነት ሁኔታ ይቀጠፋሉ። አረብ ሀገርም እንግዲህ ደላላይቱን ቀይሬልኝ ስራ ቀይሬልኝ ስትላት ስራ አልቀይርም በማለቷ አንዲት ወጣት እህታችን የስደት እህታችንም ህይወቷ አልፏል ማለት ነው። እና ብዙ ጊዜ የወጣት እህቶቻችን በስደት ዓለምም ይቀጠፋሉ ማለት ነው። እንግዲህ ይቺ የእሱ የአርቲስት ሚስት በመሆኗ ታዋቂ በመሆኗ አወጣናት እንጂ ብዙ በስደት ያሉ እህቶቻችን ይቀጠፋሉ። በእስር ቤት ያሉ አሁን በሮመዳን እንኳን ታስረው እሪ የሚሉ በብዙ ነገር የሚሞቱ ኢትዮጵያውያን ስፍር ቁጥር የላቸውም ማለት ነው። ፍትህ ለታሰሩ ለሳውዲ እስረኞችም እላለሁ በዛው ማለት ነው። በጣም በሚያሳዝን ሁኔታ በሮመዳኑ ታስረው እንግዲህ እስር ቤቱ ሞልቶ እየተጨናነቀ በሽታ እየተፈጠረ የሚበሉት ምግብ የለም፣ የሚጠጡት ውሃ የለም፣ የሚለብሱት ልብስ የለም፣ እየተሰቃዩም ይገኛሉ። እንግዲህ የኢትዮጵያ መንግስት ነው አልቀበልም ያላቸው ማለት ነው። በገዛ ሀገራቸው አልቀበልም ብለዋል ማለት ነው። በጣም ያሳዝናል። ብዙ ስፍር ቁጥር የሌላቸው ኢትዮጵያውያን በባህርም እየገቡ እንግዲህ እየሞቱ እያለቁም ነው ማለት ነው። ያሳዝናል። የኛ ነገር ምን ይሆን ወደፊት እጣ ፈንታችን ብላችሁ ለራሳችሁም ታዝናላችሁ፣ ለህዝባችሁም ታዝናላችሁ። በጣም የሚያሳዝን ጊዜ ነው። አላህ ጥሩውን ጊዜ ይመልስልን እንጂ እኛ ምንም ማድረግ አንችልም። እንግዲህ ላይክ ሰብስክራይብ አድርጉ። የዚች ላይ ሁኔታ ደግሞ ያገኘሁትን መረጃ ለእናንተ ይዤላችሁ እመጣለሁ። ውድ ቤተሰቦቼ አልጠፋም። ላይክ ሰብስክራይብ አይረሳ። እንግዲህ ስላዳመጣችሁኝ ከልብ አመሰግናለሁ። አሰላም ባይ ባይ።